ለባሌ አመስግኘው ወይም ሆነ ፍቅሬን ገልጬለት አላውቅም። ስለዚህ ዛሬ ከመሬት ተነስቼ ፍቅሬን ግለጭለት አለኝ ማለት ፋሚሊ እጣለሁ ነገር ወዴት ይሄዳል እሱን እሰጣለሁ ግን አሁን አይደለም አሁን ግን ዛሬ ሐሳቤ ዛሬ ደግሜ ያፈቀርኩ ፍቅር ያዘኝ ብታይ ዛሬ ስላንተ ሳስብ ይሄ ለምሳሌ ሰውን ስታፈቅር የለም ስተኛ ስላንተ ስነሳ ስላንተ ብታይ ፍቅሬ በቃ አረ ልብ እየመታ ነው ወዴት ነው ከዛ ደግሞ ያደረክልኝ ጥሩ ነገር ብቻ ነው ትዝ የሚለኝ እሺ ወይኔ ፉጂን እንደዚህ ወደዋለሁ አልኩኝ እንግዲህ ነገር እንደዚህ ወደዋለሁ አልኩኝ እንግዲህ ነገር ወዴት ይሄዳል ነው እሺ እና በጣም ነው ወደህ አንተ አትወደኝም ግን አረ እኔማ አይ እሺ ልንገርህ ድጋሚ ፉጂ የኔ ሁሉ ነገር የኔ ባል የኔ ምርጥ ባል እሺ ብናደድም ባበሳጭህም በቃ ከልክ በላይ እንኳን አናድጄህ አውቃለሁ ግን ካንተ እንዴ እሺ ካንተ ማለት ነው ምንም መጥፎ ቃል ሰምቻለሁ እያናደድኩ በጣም ማስተውለውን ነገር ነው የምነግርህ እዚች ጋር በጣም እያናደድኩ ያን ነገር እንድትለኝ እንኳን በገፋፋ አሃ እንደዚህ ነው አብለህ እንኳን ሰው ተናዶ አዎ ነው ይላል አይደል የሆነ ነገር ግን አንተ እንኳን እንደዛ አትለኝም እንደዛ ነገር እንኳን አትመልስልኝም በጣም ትለይባለህ ውስጥህ በጣም ንጹህ የሆነ የልጅ አዋቂ ለወደፊት መለወጥ የምታስብ አንዳንዴ ሼባ ያለ ይመስለኛል ደግሞ ውስጥ እንዴት በጣም በቃ እንትን ለሰው ሐሳብ የለም እንዴ ወጣት እኮ ይሳሳታል ቢያንስ የሆነ ሰዓት እንኳን ተናጋሪ ሊሆን ይችላል ግን አንተን የሚያቀህ ነው የሚያቀህ ማለት ነው እዚህ ጋር ይመሰክራል ያልቻልኩም በቃ እና በጣም አላህ ረጅም እድሜ ይስጥህ በጣም አፈቅርሃለሁ እወድሃለሁ እኔም በጣም ነው ወደሽ የኔ ውዴ ነኝ ደግሞ